ቆይ አንድ ነገር ልጠይቅ። ዛሬ ጠዋት ከቤት ስትወጣ ሰዎች ስላንተ ምን እያሰቡ እንደሆነ አስበህ ታውቃለህ? እሱ እኮ ታማኝ ነው ይሉ ይሆን ወይስ እርሱም አይታመንም? ምናልባት ስሜ ምን ያደርግልኛል ትል ይሆናል። ነገር ግን አንድ እውነት ልንገርህ፣ ስምህ ካንተ ቀድሞ ክፍል ውስጥ ይገባል። ካንተ ቀድሞ ሰዎች ጋር ይደርሳል። ስምህ ከሌለህ አንተ ባዶ ነህ። ሮበርት ግሪን 48 የስልጣን ህጎች በሚለው መጽሐፍ ውስጥ ልክ ቁጥር 5ን እንዴት ሲል ያስቀምጣል? ዝናህ ወይም ደግሞ ስምህ የሁሉም ነገር መሰረት ነው፣ በህይወትህ ተከላከለው ይለን። ዛሬ የምናየው ታሪክ አንዲት ትንሽዬ ወሬ እንዴት አንድን ታላቅ ጄኔራል እንዳዋረደችው እና ስምህን ካልጠበቅ ጠላቶች በቀላሉ እንዴት እንደሚደመስሱ ነው። የቪዲዮው መጨረሻ ላይ ስምህን እንደ ወርቅ እንዴት እንደምትጠብቅ ትልቅ አቅም ይሰጣል። እንኳን ወደ መሪ ሐሳብ በሰላም መጣችሁ። እዚህ የምንማረው ተራ መሆንን ሳይሆን መሪ መሆንን። ስልጣን፣ ክብርና ስኬት ዝም ብለው አይመጡ፣ ህግጋት አሏቸው። ዛሬ የሁሉ ነገር መሰረት የሆነውን ስምህን ስለመገንባት እናወራለን። ለቻናሉ አዲስ ከሆናችሁ ሳብስክራይብ በማድረግ የብሎች ቤተሰብ አካል ሁኑ። ኢንስፓየር የሚያደርግ የቻይና ታሪክ ልንገራችሁ። ጥንት ቻይና ውስጥ ፉጌሊያንግ የተባለ ታላቅ የጦር መሪ ነበር። ስሙ ጥበበኛ በሚል ይታወቃል። አንድ ቀን ግን ትልቅ አደጋ ገጠመው። ሊያንግ ባለበት ከተማ ውስጥ ጥቂት ወታደሮች ብቻ ነበሩት። በድንገት ግን ጠላቱ ሲማዩ 150,000 ሰራዊት ይዞ መጣ። ሊያንግ ሊያመልጥም ሆነ ሊዋጋ ይችላል። ምን ያደረገ ይመስላል? ከተማዋን ጥሎ አልሸሸም። ይልቁንም የከተማዋን በሮች በሙሉ ወለል አድርጎ አስከፈታቸው። ራሱ ደግሞ በከተማዋ ግንብ ላይ ወጥቶ ሻይ እየጠጣና በገና እየተጫወተ ጠላቱን መጠበቅ ጀመረ። ጠላቱ ሲማዩ ከተማዋ ጋር ደረሰ። በሮቹ ተከፍተዋል። ሊያንግ በሰላም በገና ይጫወታል። ሲማዩ ቆመና አሰበ። ሊያንግ እኮ በጣም ጥበበኛና ተንኮለኛ ሰው ነው። በሮቹን የከፈተው እኛን ለማጥመድ ነው ብሎ ደመደመ። በሊያንግ የጥበበኛነት ስም ምክንያት ብቻ ሲማዩ 150,000 ሰራዊት ይዞት ፈርቶ ተመለሰ። አየህ፣ ሊያንግን ያዳነው የሰራዊቱ ሳይሆን ስሙ ነው። ጠላቱ ስለ ሊያንግ የጥበብ የነበረው ዝና ከተማዋን ከጥፋት አዳናት። ስምህ ልክ እንደ ጋሻ ነው። አንዴ ጥሩ ስም ካለ ሰዎች አንተን ለመቃወም ይፈራሉ። ስምህ ሲበላሽ ግን ሁሉም ሰው ሊያጠቃ ይችላል። የሚመክረን 3 ነገሮች አሉ። አንደኛ፣ በአንድ ነገር የታወቀው ታማኝ፣ ሰዓት አክባሪ ወይም ጠንካራ ተብለህ ታወቅ። ያ አንድ ስምህ ብቻ ብዙ በሮችን ይከፍትልሃል። ጠላቶችን በስምህ አጥቃቸው። አንተ ስም ጠንካራ ከሆነ ጠላትህ ስምህን ለማጥፋት ሲሞክር ራሱ ይዋረዳል። ስምህ ሲቆሽሽ ፈጥነህ ጠበው። 3ኛ፣ ስምህ ሲቆሽሽ ፈጥነህ ጠበው። ስምህ ላይ አንዲት ነጥብ ካረፈች ዓለም ሁሉ ያያታል። ስለዚህ ስምህን እንደ መስታወት አጽዳው። ወዳጅ፣ ዓለም የምታከብረው አንተን ሳይሆን ስምህን። ስምህ ባዶ ከሆነ ጩኸትህ አይሰማም። ስምህ ከባድ ከሆነ ግን ሹክሹክታህ እንኳን ዓለምን ያናውጣል። ዛሬ ወስን። ሰዎች ስላንተ ምን እንድሉ ትፈልጋለህ? ተሸናፊ ወይስ አሸናፊ? ወረኛ ወይስ ባለ ተግባር? ስምህን ዛሬ መገንባት ጀምር። በስራህ፣ በንግግርህና በታማኝነትህ ስምህን እንደ ብረት አጠንክረው። አስታውስ፣ ስምህ አንዴ ከጠፋ ለመመለስ ዓመታትን ይወስዳል። ስለዚህ ስምህን በህይወትህ ተከላከል። አንተ ስምህን ስትጠብቅ ስምህ ደግሞ አንተን ይጠብቃል። የቪዲዮ ለስምህ ዋጋ እንዲሰጥ ካደረገ ላይክ አድርገው። አንተ በስምህ ምክንያት ያተረፍክበት ወይም የተጎዳህበት አጋጣሚ ካለ ኮሜንት ላይ አጋራን። የሚቀጥለው ቪዲዮ ህግ ቁጥር 6ን በማንኛውም መንገድ ትኩረት ሳብ የሚለውን አስገራሚ ህግ ይዘን እንመጣለን። እንዳያመልጡ ሳብስክራይብ አድርጉ። እስከዛው በብርሃን ኑሩ። ይህ መሪ ሐሳብ ነበርኩ።
ስለተከታተላችሁኝ አመሰግናለሁ። ቻው።